ሰላም ውድ የዩቲዩብ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ምንድነው ጭንቀትና የጭንቀት መንስኤዎች እንዲሁም ደግሞ ምልክቶቹ ምን ምን ናቸው የሚለውን ይዤላችሁ መጥቻለሁ። የደወል ምልክቱን በመጫንና ሰብስክራይብ በማድረግ ይጀምሩ። ጭንቀት ወይም ደግሞ ስትረስ በእንግሊዝኛው ሰውነትና አእምሮ ለፈታኝ ሁኔታዎች የሚሰጡት ተፈጥሯዊ ምላሽ ማለት ነው። ለፈታኝ ሁኔታዎች ማለት የሆነ ነገር ሲገጥመን ለሱ ምላሽ ለመስጠት አእምሮ በሚታገልበት ጊዜ ሰውነታችን ለዛ ምላሽ ለመስጠት አእምሮ የሚያደርገው ትግል ማለት ነው። ስለዚህ ይሄ ለተፈጥሮ ላመጣው ነገር ወይም ደግሞ ምላሽ ሰውነታችን ለአእምሮ መልስ ለመስጠት በሚታገልበት ጊዜ የሚደረገው ቻሌንጅ ጭንቀትን ይፈጥራል ማለት ነው። ስለዚህ ይሄ ጭንቀት ደግሞ በህይወታችን ላይ ሊፈጥረው የሚችለው ጫና ወይም ደግሞ የጤና ችግርን ያመጣል ማለት ነው። ጭንቀት ለጤና ችግር ወይም ደግሞ ለበሽታ ይዳርጋል የታወቀ ነገር ስለሆነ፣ ስለዚህ የሚከተሉት ነጥቦች የጭንቀት ዋና ዋና መንስኤዎች ሲሆኑ የመጀመሪያው የስራ ወይም ደግሞ የትምህርት ጫና። የስራ ጫና ስንል ስራ በምንሰራበት ጊዜ ከአቅማችን በላይ ወይም ደግሞ አእምሯችን ከሚችለው በላይ ሰውነታችን እየሰራ ከሆነ ማንኛውም የሰውነት አካላችን ስራ በሚሰራበት ጊዜ አእምሯችን ከሚፈቅደው በላይ እየሰራን ከሆነ ለጭንቀት ይዳርገናል። ምክንያቱም ይሄ ሰውነታችን አእምሯችን በሚያዘው ጊዜ ያንን ምላሽ ለመስጠት ያንን ስራ ለመስራት የምናደርገው ትግል ለምን ይዳርጋል ማለት ነው? ለጭንቀት ይዳርጋል ማለት ነው። ስለዚህ ምንድነው ይሄን የስራ ጫና ጭንቀትን አምጥቶ ጭንቀት ደግሞ ሌላ በሽታ ከማምጣቱ በፊት ይህንን የስራ ጫናችንን ማስተካከል አለብን ማለት ነው። ሌላኛው ደግሞ የትምህርት ጫና። በምንማርበት ጊዜ በማንኛውም ደረጃ እነዚህ የምንወስዳቸው ትምህርቶች ምላሽ መስጠት ለአእምሯችን ምላሽ መስጠት ስለሚፈልጉ ከአቅማችን በላይ ለምሳሌ ሌሊት ማጥናት ሊሆን ይችላል፣ ወይም ደግሞ ከአቅም በላይ አእምሯችን መቀበል ከሚችለው አካላችን መቀበል ከሚችለው በላይ እያነበብን እያጠናን እያመሸን ለምሳሌ ስናጠና ልናመሽ እንችላለን ማለት ነው። እነዚህ ነገሮች በምናደርግ ጊዜ አእምሯችን ከሚቀበለው በላይ አካላዊ ምላሽ እየተቀበለ ከሆነ ምን ያደርጋል ማለት ነው? ጭንቀትን ይፈጥርብናል ማለት ነው። በሁለተኛ ደረጃ ደግሞ የገንዘብ ችግሮች። በህይወታችን ውስጥ የገንዘብ ችግር የተለያዩ ችግሮች ሊኖሩ ይችላሉ። ከነዛ ውስጥ ደግሞ አንዱ የገንዘብ ችግር ከሆነ ይሄ የገንዘብ ችግር ደግሞ ጭንቀትን ሊያመጣብን ይችላል ማለት ነው። እንዴት ነው የገንዘብ ችግር ጭንቀትን ሊያመጣ የሚችለው የሚለው ደግሞ እንደ ደረጃው በህይወታችን የሚያስፈልጉንን ነገሮች ማግኘት ካልቻልን በገንዘብ ምክንያት የማናገኛቸው ከሆነ ወይም ደግሞ መሰረታዊ ፍላጎቶቻችንን እየገደበብን ከሆነ ለምሳሌ እናት ልጇን ለማሳደግ፣ አባት ልጁን ለማሳደግ ወይም ወጣትም ሆኖ ደግሞ በወጣትነት እድሜው የሚያገኘውን ነገር ወይም የሚፈልገውን ነገር ማግኘት ካልቻለ በገንዘብ ምክንያት ማለት ነው ጭንቀት ወይም ስትረስ ሊከሰት ይችላል። ይሄ ማለት ምንድነው? አእምሮ ይፈልግና ወይም ደግሞ በተፈጥሮ በመሰረታዊ ነገር የግድ ማግኘት ያሉብን ነገሮችን ከገንዘብ ጋር በተያያዘ ማግኘት ካልቻልን ይሄ ጭንቀትን ይፈጥርብናል ማለት ነው። ስለዚህ የገንዘብ ችግር ባጭሩ በቀጥታም ሆነ በተዘዋዋሪ ገንዘብ ማጣት ጭንቀትን ይፈጥራል ማለት ነው። ምክንያቱም በዓለም ላይ በገንዘብ የምንገዛቸው በገንዘብ የምናገኛቸው ነገሮች ብዙ ስለሆኑ ለህይወታችን አስፈላጊ ለመኖር አስፈላጊ ስለሆነ ገንዘብ ያው እንግዲህ ዓለም ላይ ስንኖር ገንዘብ አስፈላጊ ነው። ስለዚህ እሱን ነገር ማጣት ደግሞ ጭንቀትን ይፈጥራል ማለት ነው። እንደ ምሳሌ አንድ እናት ልጇን ለመመገብ ገንዘብ የሚያጥራት ከሆነ ወይም የገንዘብ እጥረት የሚገጥማት ከሆነ ይህች እናት ለምን ትዳረጋለች ማለት ነው? ለጭንቀት ትዳረጋለች ማለት ነው። ማሳከሚያ ሊሆን ይችላል የምታጣው፣ የትምህርት ክፍያ ሊሆን ይችላል። ዋቴቨር ገንዘብ የሚያደርጋቸውን ነገሮች ለማድረግ እየፈለገች ነገር ግን እየፈለግን እነዛን ነገሮች ማሟላት ካልቻልን ለጭንቀት ለስትረስ እንጋለጣለን ማለት ነው። ሌላኛው ደግሞ ሶስተኛው የቤተሰብ ወይም ደግሞ የግንኙነት ችግሮች። የቤተሰብ ወይም የግንኙነት ችግር የምንለው ደግሞ ምንድነው? ግንኙነታችን ከቤተሰቦቻችን ጋር ወይም ደግሞ ከማንኛውም በአካባቢያችን ካለ ሰው ጋር ያለን ግንኙነት ስሙዝ ካልሆነ ወይም ጥሩ ካልሆነ እኔ ለምንድነው ከቤተሰብ ጋር የማልግባባው? ወንድሜ አይወደኝም፣ እህቴ አትወደኝም፣ ቤተሰቦቼ እንዲህ ያደርጉኛል በሚል ጭንቀትን መፍጠር ይጀምራል። ወይም ደግሞ ጭንቀት መፈጠር ይጀምራል። አእምሮ ምላሽ መስጠት ሲፈልግ
ወይም ደግሞ ያንን ነገር መቀበል ቤተሰብ አይወደኝም፣ ሰው አይወደኝም የሚለውን ነገር ወይም ደግሞ ከሰዎች ጋር ያለንን ግንኙነት ስሙዝ ለማድረግ በምንታገልበት ጊዜም ይሁን እንደገና ግንኙነታችን ደግሞ ስሙዝ ካልሆነ ምን ይፈጥራል ማለት ነው? ጭንቀት ይፈጥራል ማለት ነው። እንደ ምሳሌ ሰዎች አይወዱኝም ብሎ ማሰብ በራሱ ጭንቀት ይፈጥራል። ወይም ደግሞ ያንን እንድወደድ ብሎ ማድረግ መሞከር በራሱ ምን ይፈጥራል? ጭንቀትን ይፈጥራል ማለት ነው። ስለዚህ ከቤተሰብ ጋር ያለ ግንኙነት ስሙዝ አለመሆን ወይም ደግሞ ፍቅር ያለመሆን በተለያዩ ነገሮች በተለያዩ ጊዜያት ከቤተሰብ ጋር ያለ ችግር ምንን ይፈጥራል? ጭንቀትን ይፈጥራል። ከአባቱ ጋር የተጣላ ከእናቱ ጋር የተጣላ ወይም ቤተሰብ ሲባል ሰፊ ነው፣ ብዙ ነው። ማህበረሰቡም ቤተሰብ ነው። ስለዚህ ከማንኛውም ማህበረሰብ ጋር ከማንኛውም ቤተሰብ ጋር ለመግባባት ለመስማማት ችግር የሆነበት ሰው ምን ይፈጥራል ማለት ነው? ጭንቀት ይፈጥራል ወይም ደግሞ ጭንቀት ይፈጠርበታል ማለት ነው። ሌላኛው የጤና ችግር ሌላኛው ደግሞ የጤና ችግር ጭንቀትን ይፈጥራል። ለምሳሌ በሽታ በህይወታችን ላይ ያለ ነገር ነው። የሰው ልጅ ይታመማል። በዛን ጊዜ የጤና ችግሮች ስትረስን ያመጣሉ፣ ጭንቀትን ያመጣሉ። ለምሳሌ ምን አይነት ናቸው ጭንቀትን ሊያመጡ የሚሉ በሽታዎች ብላችሁ ብትጠይቁ ወይም ደግሞ ሰርች ብታደርጉ ታገኟቸዋላችሁ። እንደ ምሳሌ ግን ጭንቀትን ሊፈጥሩ የሚችሉ የጤና ችግሮች የምንላቸው በማህበራዊ ህይወታችን ላይ ቀውስ የሚፈጥሩ ማህበረሰቡ ሊቀበላቸው የማይችሉ ብዙ ጊዜ በሽታ ሰውየውን ከመጉዳቱ ይልቅ በማህበረሰቡ በኩል ኢግኖር መደረግ ወይም ደግሞ ይሄ በሽታ እኮ አለበት መባል በራሱ ጭንቀትን ስለሚፈጥር በተለይ ታዳጊ ሀገር በሽታን ከበሽታውነቱ ይልቅ የማህበረሰቡ እይታ ጭንቀትን ይፈጥራል። ስለዚህ ያንን በሽታ የጤና ችግር በሚገጥም ጊዜ የዛ በሽታ አሳሳቢነቱ የዛ በሽታ ሰውየው ወይም ደግሞ የታመመው ሰው ያቀባበሉ ሁኔታ የማህበረሰቡ ችግር ሕክምና አለው የለውም የሚለው የህመሙ ጊዜ የሚድንበት ጊዜ መድኃኒት አለው የለውም የሚሉ ነገሮች የተለያዩ በዛ በሽታ ዙሪያ በጤና ዙሪያ ያሉ ነገሮች ኔጌቲቭ እይታዎች ምንን ያመጣሉ? ጭንቀትን ይፈጥራሉ ማለት ነው። ጭንቀት በራሱ በሽታ ነው። ነገር ግን ያ የጤና ችግር ያለው በሽታ እንደ ምሳሌ ሐኪም ቤት ሄደን ዶክተሩ ይሄ በሽታ አለ ቢል ያንን ነገር ማብሰልሰል፣ ያንን ነገር ማሰብ፣ ያን ነገር አለመቀበል ጭንቀትን ይፈጥራል ማለት ነው። ሌላው ደግሞ የትልቅ ህይወት ለውጦች ይሄ ማለት ምን ማለት ነው? ለምሳሌ ስራ መቀየር፣ ቦታ መቀየር፣ የቅርብ ሰው መሞት፣ የትልልቅ ህይወት ለውጦች የምንላቸው በህይወታችን ውስጥ ለምሳሌ እከሌን ካጣሁት እንዲህ አልሆንም ብለን እናስባለን፣ አልኖርም ብለን እናስባለን። ወይም ደግሞ ያ ሰው በጣም ለህይወታችን አስፈላጊ ነበር፣ በፍቅር ሊሆን ይችላል፣ በቤተሰባዊ በምን ሊሆን ይችላል። ስለዚህ የሰው ሞት ለምሳሌ በዙሪያችን ያለ ሰው በጣም መቀበል ያቅተዋል። አእምሯችን የዛን ሰው ሞት መቀበል ያቅተውና ያንን ነገር መቀበል ባለመቻሉ ሰውነታችን አካላችን ለአእምሮ የሚሰጠው መልስ ጭንቀትን ይፈጥርብናል ማለት ነው። ብዙ ጊዜ አይታችሁ ከሆነ ሰው ሞቶበት ያን ነገር ከተፈጥሮ ውጭ በሆነ መንገድ ላለመቀበል ሲታገል አንድ ሰው አእምሮ ላይ ጭንቀት ይፈጥርና በሽታን ያመጣል ማለት ነው። ወይም ደግሞ ቦታ መቀየር፣ የስራ ቦታ መቀየር፣ መኖሪያ መቀየር እንደ ምሳሌ ከሀገር ወጥቶ ስደት መሄድ፣ ከስደት ቦታ ደግሞ ተመልሶ ወደ ሀገር በሚገቡበት ጊዜ ጭንቀት ይፈጠራል። ያንን ቦታ አለመልመድ፣ ስራ ከሆነ ያን ስራ አለመልመድ፣ አካባቢ ኢንቫይሮንመንታል ፋክተርስ የምንላቸው የአካባቢ ተጽዕኖ ለምሳሌ ከኢትዮጵያ ከሀገራችን ወጥተን ወደ ውጭ ሀገር ስንሄድ ያን ሀገር እስክንለምደው ድረስ ይጋጭብንና አእምሯችንና አካላዊ ምላሻችን በሚጋጭበት ጊዜ ጭንቀት ይፈጠራል። እንደገና ከዛ ሀገር ስንመለስ ወደ ኢትዮጵያ ወደ ሀገራችን ስንገባ ደግሞ ብዙ ነገሮች ተቀይረው እናገኛለን። እኛ ግን እዛ ቦታ ላይ ያለውን ነገር ነው ይዘን የምንመጣው። ስለዚህ እነዚህ ምን ይፈጥሩብናል ማለት ነው? ጭንቀትን ይፈጥሩብናል ማለት ነው። ሌላኛው የጭንቀት መንስኤ ደግሞ በቂ እንቅልፍ አለመተኛት ነው። ብዙ ጊዜ በተለያዩ ምክንያቶች እንቅልፍ ልናጣ እንችላለን። በጤና ችግር፣ በአኗኗር ችግር፣ በተለያዩ ማህበራዊ ችግሮች፣ ኢኮኖሚክ ችግሮች የሰው ልጅ ብዙ ችግሮች አሉበትና ስለዚህ በዚህ ምክንያት በተለያዩ ምክንያት በጤናም በምንም በማህበራዊ ህይወትም
በእያንዳንዱ ዋቴቨር ምክንያቱ ምንም ይሁን እንቅልፍ በምናጣበት ጊዜ ምን ጭንቀት ይፈጠራል ማለት ነው። አእምሯችን ይጨናነቃል። በመተኛትና ባለመተኛት መካከል የምናደርገው ግጭት ምን ይፈጥርብናል ማለት ነው? ጭንቀትን ይፈጥርብናል ማለት ነው። ጭንቀትን ይፈጥርብናል ማለት ነው። ስለዚህ ይሄ በቂ እንቅልፍ አለመተኛት አንደኛው የጭንቀት መንስኤ ነው ማለት ነው። እንቅልፍ የሚያሳጡ ነገሮች ብዙ ስለሆኑ ከዛ ተነስተን እንቅልፍ በማንተኛበት ጊዜ ረጅም ሰዓት እንቅልፍ ረጅም ቀን እንቅልፍ ሳንተኛ ከቀረን ይሄ እንቅልፍ ማጣታችን ምንን ይፈጥራል? ጭንቀትን ይፈጥራል ማለት ነው። ሌላኛው የጭንቀት መንስኤ ተብለው ከተቀመጡት መካከል የመጨረሻው ምንድን ነው? ለዛሬው የመጨረሻው ብዙ ኃላፊነትን መሸከም። ብዙ ኃላፊነት ስንል ብዙ ኃላፊነቶች አሉ። በማህበራዊ ህይወት ኃላፊነት ይኖራል፣ በቤተሰብ ኃላፊነት ይኖራል፣ በስራ ኃላፊነት ይኖራል፣ በተለያዩ ግንኙነቶቻችን ኃላፊነት ይኖራል። ለምሳሌ ቤተሰብ አስተዳዳሪ ልንሆን እንችላለን፣ ኃላፊነት ይጫንብናል። የስራ ጫና ኃላፊነት ላይ ስንሆን እንደገና ደግሞ እኛን የሚመለከቱን ነገሮች ሁሉ ከኛ ላይ ብዙ ኃላፊነት ተሸክመን ከሆነ እነዛ ነገሮች ጭንቀትን ይፈጥሩብናል ማለት ነው። ያን ኃላፊነት ለመወጣት አካላችንን ስራ ሲሰራ አእምሯችን ለመቀበል ሲታገል አእምሯችን መቀበል ከሚችለው በላይ ይሆንና የዛ ቻሌንጅ የዛ ስትራግል ምን ይፈጥርብናል ማለት ነው? ጭንቀትን ይፈጥርብናል ማለት ነው። ይሄ ኃላፊነት የምንላቸው ከብዙ አንግል አለ። ቤተሰብ መምራት ሊሆን ይችላል። ለምሳሌ በቤት ውስጥ አንድ ሰው ቤተሰቡን አስተዳዳሪ ብቻውን ከሆነ በስራ የሚያግዘው እዛ ቤተሰብ ውስጥ ከሌለ በስራ የማይታገዝ ሰው ያንን ኃላፊነቱን ተሸክሞ ይኖራል ማለት ነው። ስለዚህ ይህ ኃላፊነት ደግሞ ከስራ ጋር ተያይዞ ደግሞ ብዙ ኃላፊነቶች ይኖራሉ። ስለዚህ ያን ቤተሰብ የማስተዳደር ኃላፊነት፣ ስራውን የመስራት ኃላፊነት ካለበት ጭንቀት ውስጥ ይገባል። ምክንያቱም አእምሮ ኦቨርሎድድ ይሆናል ማለት ነው። ስለዚህ ይሄ የኃላፊነት መብዛት ወይም ደግሞ ብዙ ኃላፊነትን መሸከም ለጭንቀት ይዳርጋል ማለት ነው። ስለዚህ ከዚህ በመነሳት መንስኤዎቹ እነዚህ ከሆኑ የጭንቀት ምልክቶችስ ምን ናቸው ታዲያ ልትሉ ትችላላችሁ። እነዚህ ነገሮች አሉብኝ፣ እነዚህ መንስኤዎች ያልናቸው ነገሮች እኔ ጋር አሉ፣ ይከናወናሉ። ስለዚህ ጭንቀት ይኑርብኝ አይኑርብኝ እንዴት ላቅ እችላለሁ ልትሉ ትችላላችሁ። ምክንያቱም ጭንቀት መሆኑን ሳናቅ የሌላ በሽታ ምልክቶች ናቸው ብለን ልንቀመጥ እንችላለን ማለት ነው። ስለዚህ ምልክቶች ደግሞ የሚከተሉት ናቸው። አንደኛው ራስ ምታት፣ ከባድ የሆነ ራስ ምታት በተደጋጋሚ ግንባር ላይ የማቃጠል ወይም ደግሞ በጆሮና በጆሮ ሳይድ ራስ ምታት ካለ የደም ስሮች መነሳት እንዲሁም ደግሞ አደገኛ ዓይንን ማስገለጥ የማይችል ራስ ምታት ይከሰታል ማለት ነው። ይሄ አንዱ ምልክት ነው። ይህ ምልክት ካለ ይሄ ምንጊዜም ራስ ምታት የጭንቀት ምልክት ነው ማለት አይደለም። ነገር ግን ከጭንቀት ምልክቶች አንዱ ራስ ምታት አለ ማለት ከባድ ራስ ምታት አለ። ሁለተኛው ደግሞ ፈጣን የልብ ምት፣ ጭንቀት በሚኖርበት ጊዜ የልብ ምታችን ፍጥነቱን ይጨምራል። ምክንያቱም ኖርማል የሆነ የደም ዝውውር ሊኖር ስለማይችል ጭንቀት በሚፈጠርበት ጊዜ አንዱ ምልክት ምንድን ነው? ፈጣን የልብ ምት ይኖራል ማለት ነው። ሌላኛው ደግሞ መንስኤ ላይ ያስቀመጥነው የእንቅልፍ ማጣት መንስኤ ላይ ያስቀምጠናል። ነገር ግን ጭንቀት በራሱ ደግሞ ምን ያመጣል? እንቅልፍ ማጣትን። ስንጨናነቅ ወይም የሚጨናነቅ ሰው ጥሩ የሆነ እንቅልፍ ሊተኛ አይችልም። ስለዚህ ይሄ እንቅልፍ ማጣትን ያመጣል ማለት ነው። እንቅልፍ ማጣት ምልክቱ ነው ማለት ነው። ብዙ ጊዜ እንቅልፍ የሚያጣ ሰው በነገሮች የተጨናነቀ ሰው ነው። ያ ማለት አእምሮ እረፍት አላገኘም ማለት ነው። አእምሮም አካልም እረፍት ካላገኘ እንቅልፍ ማጣት ይመጣል ማለት ነው። ምክንያቱም እንቅልፍ የሚመጣው ከአእምሮ እረፍት ነው፣ ከጤንነት ነው እንቅልፍ ሊመጣ የሚችለው። ኖርማል እንቅልፍ የጤናማ ምልክት ስለሆነ ማለት ነው። ሌላኛው መንስኤ በቀላሉ መበሳጨት፣ ሁሌ በተደጋጋሚ የሚበሳጭ ሰው ለጭንቀት ይዳረጋል ማለት ነው። በቀላሉ ስንል ምንድን ነው? ልናልፋቸው የምንችላቸው ልንተዋቸው የምንችላቸውን ነገሮች አእምሯችንን በማበሳጨት ወይም ደግሞ ይሄ ነገር አበሳጭቶኛል በሚል ምላሽ በመስጠት በመተው ፋንታ ምላሽ በመስጠት ጭንቀት እንፈጥራለን። ወይም ደግሞ ይሄ በቀላሉ መበሳጨት የጭንቀት ምልክቱ ነው ማለት ነው። ጭንቀት ያለበት ሰው ቶሎ በቀላሉ ይበሳጫል፣ ምላሹ ኔጌቲቭ ይሆናል፣ ይናደዳል ማለት ነው።
ሌላኛው ትኩረት ማጣት በራሱ ለነገሮች ትኩረት አለመስጠት የጭንቀት ምልክት ነው ማለት ነው። ለምሳሌ እቃ መርሳት፣ ያስቀመጥንበትን መርሳት፣ እንዳደረግን መርሳት፣ ለነገሮች ትኩረት አለመስጠት፣ አስፈላጊ ነገሮችን ችላ ማለት በራሱ የጭንቀት ምልክት ነው። ሌላኛው ሁሌም ሊከሰት የሚችለው ነገር ደግሞ ድካም ነው። ቁጭ ብሎ መድከም፣ ስራ ሳይሰሩ ምግብ ከበሉ በኋላ ተኝቶም ቁጭ ብሎም እየሄዱ ከሰው ጋር ተሰብስቦም ድካም ይሰማል ማለት ነው። ካለምንም ምክንያት ድካም ይሰማል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ጭንቀት ምንድን ነው? የጭንቀት መንስኤዎቹ እና ምልክቶቹ ይህን ይመስላሉ። ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቱን በመጫን ደግሞ ተመሳሳይ ቪዲዮዎች እንዲደርሷችሁ አድርጉ። አመሰግናለሁ።